ሰላም ለእናንተ ይሁን። ይህ የማርበርግ በሽታ ወረርሽኝ ከጀርባው ምን አጀንዳ ይዞ ነው ብቅ ያለው? መቼም የማናልቅ ፍጥረት ነን እኛ ኢትዮጵያውያን። በሲክሬት ሶሳይቲ የሚታወቅ አንድ ነገር አለ። ለኒው ወርልድ ኦርደር ስርዓት ለማምጣት ከሚጠቀሙበት አንዱ ባዮሎጂካል ዋር ወይም ፓንደሚክ ነው። ለዚህም ስራቸው መጀመሪያ ፕሮብለም ይፈጥራሉ፣ ከዛ ሪያክሽን፣ መጨረሻ ላይ ደግሞ ሶሉሽን ብለው በሌላ ችግር ይመጣሉ። ለምሳሌ አዲስ ህግ ለማጽደቅ የሚፈልጉትን ህግና ስርዓት ህዝቡ ላይ ለመጫን፣ ፍርሃት ለመልቀቅ፣ ህዝቡን ወደ እነሱ እጁን እንዲዘረጋ ለማድረግ ይጠቀሙበታል። በይበልጥ ግልጽ ለማድረግ መጀመሪያ የሚገልጹትን ህግና ፖሊሲ ቀርጸው ያዘጋጃሉ። ቀጥሎም ጊዜ ጠብቁና ችግር ወይም ቀውስ ይፈጥራሉ። ከዚያም ህዝቡ የእነሱን መፍትሄ እንዲፈልግ ያረጉና ህዝቡ ፍላጎቱን ሲያሳይ መፍትሄ ያለን እኛም ፈተዋለን ብለው ይመጣሉ። ያው ፕሮብለም ሪያክሽን ሶሉሽን በሚለው ህጋቸው። ቀጥሎም መፍትሄ ያለን ይሉና ቀድሞ ያዘጋጁትን ያመጡታል። ህዝቡን በደስታ ይቀበላል። ነገር ግን ያመጡት መፍትሄ ወዲያውኑ ወይም ቆይቶ ሌላ ችግር የሚያመጣ ነው። በኮቪድ መምጣት የነበረውን ሁሉ መለስ ብለን እንኳን ብናስብ ኮቪድ መጣብህ እያሉ በእነሱ ሚዲያ ሽፋን ለብዙ ጊዜ ያወሩበት ወይም ሰሩበት። ቀጥሎም ለራሳቸው አጀንዳ ያስቀመጧቸው ባለስልጣናት በሁሉም ነገር ደገፏቸው። ያው በየቦታው ያሉ ሀገራት ላይ ያሉ ባለስልጣኖች በሲክሬት ሶሳይቲ እጅ ውስጥ ናቸው። ሰው የእነሱን አጀንዳ ከማስፈጸም ወደኋላ አይሉም። ከዚያም ህዝቡ አምላክ ያመጣው መቅሰፍት ነው እያለ በአምላኩ ላይ ተነሳ። ይህንን ነገር ደግሞ እነሱም ይፈልጉታል። ምክንያቱም አንዱ አጀንዳው ህዝቡን ከአምላኩ ጋር መነጠል ስለሆነ ህዝቡ አምላኩን በጥርጣሬ እንዲያየው፣ ሁሌም እግዚአብሔር ወይም ፈጣሪ መቅሰፍት የሚያመጣ ሰይጣን ደግሞ በሳይንሱ በኩል መፍትሄ የሚያመጣ የእውቀት አባት ተደርጎ በህዝቡ ዘንድ እንዲጫን ወይም ተቀባይነት እንዲኖረው የሚጠቀሙበት አንዱ መንገድ ነው። በረጅም እጃቸው እንግዲህ ቤታቸው ጋር ቁጭ ብለው ማየት ነበር ስራቸው። በዛ ሰዓት በኮቪድ ወቅት እንደምናስታውሰው እኛም በኮቪድ በቀን የሞተ ሰውና የተያዘ ሰው ቁጭ ብለን መቁጠር ጀምረን እኔ ጋር ሊመጣ ነው እያልን ከቤተሰቦቻችን ጋር ሳይቀር መጠራጠር፣ መራራቅ ጀምረን ነበር። የአምላክ አገልጋይ ነኝ የሚሉ ሁሉ እንኳን ከላይ እስከታች በእምነቱ የተፈተሸበት ጊዜ ነበረ። በዛን ወቅት እንግዲህ ኢኮኖሚ ደቀቀ፣ ድሃ ቀን ሰርቶ እንዳይበላ ተደረገ፣ ብዙ ነገሮች ተበላሹ። የበሽታው የቆይታ ጊዜም ቀጠለና ለበሽታው ኢትዮጵያዊ ዶክተሮች መፍትሄ ያለን እያሉ እንኳን ህዝቡ ሊቀበላቸው አልቻለም። እኛ ራሳችን የአጀንዳው አካል ሆነን በማንቋሸሽ እንዳይሰሙ እንዳይደመጡ ተደረጉ። በሰዓቱ የነበሩ ብዙ አገር በቀል እውቀቶች እየወጡ ነበረ፣ ግን ተዳፈነ። ምክንያቱም ነጮች አይፈልጉትም። አንዱ የነሱ መቆጣጠሪያ መንገዳቸው ሜዲሲን ነው። ዓለምን በምግብ በመድኃኒት ይቆጣጠሩታል። ስለዚህ የመድኃኒቱ እውቀት ሌላ ሀገር ላይ የሚመጣ ከሆነ ቀጥታ ያስወግዱታል። በዛን ወቅት እንግዲህ ከውጮቹ ወይም አውሮፓ ወደ ዌስተርን ምናምን ስንሄድ በጣም ብዙ ሰው ሞተ፣ በጣም ብዙ ሰው አለቀ። አፍሪካ ላይ ብዙም እንዳሰቡት አልተሳካላቸውም። ከቤት ቁጭ ብለን ምን አለ መንግስትና ሌሎች አካላት መፍትሄ ቢፈልጉ፣ ሰርተን በበላን መረረን እያለን ስናወራ እንዳሰቡት ሰው ባይሞትም መፍትሄ ያለን ብለው መጡ። እኛም ይህንን ዜና ስንሰማ የፈለገው ይምጣ እንጂ እንቀበላለን አልን። እነሱም ደስ አላቸው። ክትባቱን በአንድ ዓመት ሰርተን ጨርሰን አመጣን አሉ። ይሄውም እስከ 3 ድረስ እንደምንከተብ ተነገረን። በዛ ሰዓት አንድ ዶክተር የክትባቱ በውስጡ የያዘውን ንጥረ ነገር ምንድን ነው ብለው ብትጠይቁት ምን የሚያውቁት ነገር አልነበረም። ዶክተሮቹ በቃ አድርጉ ስለተባሉ ብቻ የታዘዙትን ስራ ሲያደርጉ ነበረ። የመድኃኒቱን ከምን እንደተሰራ አይታወቅም፣ ሳይድ ኢፌክቱም አይታወቅም። 3 ዙር ህዝቡን እንግዲህ ከትበውታል። ያው በመጀመሪያ በፍቃደኝነት የተሰጠ ነበረ። ከዛ ግን እንዳሰቡት ክትባቱ አልወሰድ ሲል ኮቪድ አይዲ ወይም ቪዛ፣ ዲጂታል አይዲ 2021 ወዘተ እያሉ ቪዛ የሚጠይቁትን ወደ ውጭ የሚንቀሳቀሱት ብዙዎቹ ነጋዴዎችን እነሱን በዚህ በመያዝ ግዴታ የኮቪድ ሰርተፍኬት ይዘው እንዲመጡ ያስገድዱ ነበር። ነገር ግን ህዝቤ ነቅቶ ነበር። በብርም በሌላም መንገድ ሳይከተብ የክትባቱን መረጃ በየተለያዩ ሆስፒታል ተቋማት እያሰሩ ሲንቀሳቀሱ ነበር። ምናልባት ይህ መረጃም ሊኖራቸው ስለሚችል በሌላ መንገድ ይህንንም መንገድ ሊዘጉብን ይችላል ቀጣይ። እኛም ደግሞ በተለያየ መንገድ ራሳችንን ማዳን ነው እንግዲህ። ምክንያቱም ውጊያው ሌላ ነው። ስጋዊ ብቻ ከመሰላችሁ ተሳስታችኋል። አውሬ የሚበላውን እንደሚውጥ አንበሳ ከፊት ለፊታችን ቆሟል ይላል መጽሐፉ። ዲያብሎስ የብዙ ዓመት ልምድ ያለው አውሬ ነው። አይታክትም፣ አይደክምም፣ አይሰለችም። ጉልበታም ነው። ተስፋ አይቆርጥም፣ አይሞትም።
አይጨበጥም፣ ረቂቅ ነው። ምክንያቱም እነዚህ ሁሉ ባህሪያት የሌሉት እንደኛ ስጋ ለባሽ ስላልሆነ ነው። እነዚህ ባህሮች ብዙ ጊዜ ከስጋ ለባሽ ጋር የተያዙ ስለሆነ ሰው ይህ መንፈስ አይሞትም፣ እናርቀው እንችላለን እንጂ መግደል አንችልም። ስለዚህ ዘላለማዊ ስለሆነ ነብሱ እኛ በተቻለ መጠን ከሱ ለመራቅ መሞከር ነው እንጂ የሰው ልጅ በመንፈሳዊ ሕይወቱ ብቻ ነው ሊፋለሙ የሚችል። ለዚህም መንፈሳዊ እውቀቱና ምግባሩን ማዳበረ ይኖርበታል። ሲክሬት ሶሳይቲ እንግዲህ ትውልዱ ፋታ አግኝቶ እንዲያስብ አይፈልጉም። ጭንቅላቱን ተቆጣጠሮታል። በቲክቶክ፣ በኳስ፣ በገንዘብ፣ በወሲብ፣ በጦርነት በተለያዩ አጀንዳው ይዘውታል። በተለይ ኢትዮጵያውያን በጣም ብዙ አጀንዳዎች እየተሰጡን ያለ እረፍት 7 ዓመት እንግዲህ እየሞላን ነው። ሙሉውን ወጣቱን ወይም የሰውን ጭንቅላቱ እንግዲህ ስልክ ውስጥ አስገብተውታል ማለት ወይም በእጃችን ይዘነው በምንንቀሳቀሰው ስልካችን ውስጥ ሆኗል። የኛ አስተሳሰባችን፣ ጭንቅላታችን በማሰብ በማስተዋል የምናገኘውን ግብረገብ፣ ጥበብ፣ እውቀት የመሳሰሉ ነገሮችን ገለውብናል። የነቃ የበቃ ወጣት እንዳይኖር የተሰራ ነው። አሁንም ሰርተውብናል፣ እንዲሁም እየሰሩ ነው ያለማቋረጥ። መጀመሪያ ማንነቱን የካደ ምዕራባውያን ናፋቂ ተስፋ የቆረጠ የሆነ ትውልድ እንዲፈጠር ትልቁን ሚና ተጫውተዋል። እሱን ጨርሰው ይህም ደግሞ በተላላኪዎቻቸው እንግዲህ እያየነው ነው። በአንድ ጊዜ ሀገር አይፈርስም። ቀስ በቀስ ሀገራችንን ለማፍረስ እየሰሩ እንደሆነ ግልጽ ነው። በዚህ 7 ዓመት ብቻ በቲክቶክ እና በመንግስት በኩል የተሰጡን አጀንዳዎች ቁጥር ስፍር የለውም። አንዴ በሰሜኑ፣ አንዴ በምስራቁ፣ በአራቱም አቅጣጫ የተለያዩ አጀንዳዎች ሲሰጡን ነበር። በጦርነት አላልቅ ያለው የኢትዮጵያ ሕዝብ ሌላውን ተውትና በቴሌግራም ብቻ የሚለቀቀውን ዘግናኝ የእርስ በርስ እልቂት፣ ዘረኝነት፣ ከኛ ኢትዮጵያውያን ስነ ልቦና ያፈነገጠ ግድያ አይተናል። እንዳሰቡት ሕዝቡ መቀነስ ባይችሉም በቲክቶክ ብቻ የምናየውን ግብረ ሰዶም ነኝ የሚሉ መጥተዋል። አዲስ ሃይማኖት ይዘው የመጡም አሉ ወጣቶች። ስድድብ በየቲክቶኩ በጣም በዝቷል። ቲክቶክ ላይ ከቁም ነገር ይልቅ ስድብ፣ ጋጦትነትን ይዘው የሚመጡ ሰዎች በጣም ብዙ ሰው እያያቸው ነው። ብልግና፣ በጎራ መነታረክ፣ የሃይማኖት ክርክር፣ የተገላለጠ ሰውነት፣ ምን ያላየነው ነገር አለ ይመስለኛል። እንዲያውም እነዚህ ቲክታከሮቹ ወይም ደግሞ እነዚህ ጋጦት ተብለው ወደ ሶሻል ሚዲያ የሚመጡት የፎልስ የሆነ ፎሎወር ከድርጅቱ የሚሰጣቸው ሁሉ ነው የሚመስለው። ምክንያቱም አንድ መልካም ነገር የሚሰራ ሰው ያለው ተከታይና በጣም ጋጦጥ የሆነው ሰው ተከታዩ በጣም ስታዩት የሰማይና የምድር ነው። የኢትዮጵያ ሕዝብ በዚህ ያህል ልክ ለመጥፎ ነገር የተጋለጠ ሆኖ ነው ወይስ ሆን ተብሎ ፎሎወሩና ሳብስክራይበሩን ከድርጅቱ ድጋፍ፣ ያው እነሱ እጃቸው ረጅም ነው። ሲክሬት ሶሳይቲ ፎልስ አካውንት ፎሎ እየተደረጉ የሆነ ቫይራል እንዲወጡ እየተደረጉ ነው ወይስ እያገዟቸው ነው በጣም ብዙ ፎሎወር እንዲኖራቸው የሚያደርገው እይታ እንዲኖራቸው ብለን እንድናስብ ያደርጋል። ምክንያቱም የኢትዮጵያ ሕዝብ በዚህ ያህል ደረጃ የወረደ ሰው ፎሎ ያደርጋል ወይም ይከተላል ብዬ ስለማላምን ማለት ነው። እንግዲህ ምናልባት ይሄ የኔ እይታ ነው እና በዚህ ልክ እንግዲህ ብዙ ጉድ አይተናል በቲክቶክ። ይህ ሳይበቃ በአዲስ አጀንዳና ሴራ ከጎረቤት ሀገር ማርበርግ የተባለውን በሽታ በማምጣት እንደለቀቁብን ፈጣሪ ነው የሚያውቀው። እንግዲህ የበሽታው ክብደት የታወቀ ነው። በኮቪድ ልክ ሽፋን ባለመሰጠቱ ግን ያሳዝናል። ማርበርግ በቫይረስ ከኢቦላ ቫይረስ ጋር ተመሳሳይ የሆነ ከባድ የደም መፍሰስ በሽታ እንደሆነ ይታወቃል። ስሙን የሚያገኘው በጀርመን ማርበርግ ከተማ ውስጥ በ1967 በመጀመሪያ ስለተገኘ ነው። እንግዲህ ዓመተ ምሕረቱን እያያችሁ ለዚህም ነው ከፀሐይ በታች አዲስ ነገር የለም የምንለው። ሁሉም ነገር በፊት ሰርተው ጨርሰው አስቀምጠውታል። ሲያስፈልግ እንደየጊዜያቱ እንደየአጀንዳቸው እየመዘዙ ወጡ ነው የሚሰጡን። ፕሮብለም ይለቁልና ከዛ ሪያክሽን ይጠብቁና በሶሉሽን ይመጣሉ እንደተባባል ነው። ግን ፈጣሪ አለ፣ መፍራት መደንገጥ አያስፈልግም። እድሜ ስጠውና ዶክተር ቢኒያም አስራት ባያጋልጥ ኖሮ ምን ያክል የደቡብና የኦሮሞ ብሎም መላው የኢትዮጵያ ሕዝቦቻችን ሊያልቁ እንደሚችሉ ስናስብ ይዘገንናል። የሚገርመው ዶክተሩን ከስራ ማገዳቸው ነው። በተጨማሪም ዛቻ፣ ማስፈራሪያ እየደረሰበት እንደሆነ መረጃዎች ይናገራሉ። በሽታዎች ድምፅ አልባ መሳሪያ ናቸው። ይህም የሆነው ከጦርነት ይልቅ ሕዝብ ለመቀነስ ባዮሎጂካል ዋር የተሻለ ነው። በዚህም ነገር ደግሞ ትችትም አይደርስባቸውም። ጦርነት ሲሆን ለምሳሌ እስራኤልና ፍልስጤምን ስናይ በጎራ ተከፋፍለው ሕዝብ ይተቻል። በሽታ ሲሆን ግን ማንም የሚተች ነገር የለም። እንዲያውም እንዳልኳችሁ እንደ መቅሰፍት ተቆጥሮ ሁሉም ሰው ከፈጣሪው ጋር ያለውን ግንኙነት እንዲያለያይ በጣም ይጠቀሙበታል። ይህ በሽታ ባይጋለጥ ኖሮ እንግዲህ በትንሽ ቀን ብቻ በመቶ ሺዎቹ ይጨርስ ነበረ። ዓላማቸውን ስላሰናከለባቸው እንግዲህ ዶክተሩን ከስራ ማሰናበታቸው የሚጠበቅ ነገር ነው። ቢሆንም ነገሩ አሁን በሽታው ብዙ ሰዎች እየሞቱና በቅርቡ አዲስ አበባ ሐዋሳ መግባቱ እየተነገረ ነው። ለምን በበቂ ሁኔታ ዜና ሽፋን እንዳልተሰጠው የሚገርም ነው።
በዚህም ከቀጠለ መላው ኢትዮጵያውያን የሚያዳርስ ይሆናል። በዚህም በኩልም እንግዲህ ጦርነቶች እንደቀጠሉ ናቸው። ሀገራችን ለከፋ ውጥንቅጥ መዳረጉ አይቀሬ ነው። ይህ ሁሉ የህዝብ ቅነሳ ለመንግስታችን የተሰጠ የቤት ስራ ነው። እናም የህዝብ ቁጥር መቀነስ ለምን አስፈለገ የሚል አይጠፋም። ለዚህ መልስ ይሆን ዘንድ ለመጨረሻው በአንድ ሲስተም ኒው ወርልድ ኦርደር ዓለምን ጠቅልሎ ለመግዛት ወደ 8 ቢሊዮን የሚጠጋ ህዝብ ሰይጣን መቆጣጠር አይችልም። ይህንን ህዝብ እንዳልኳችሁ ለኒው ወርልድ ኦርደር ጠቅልሎ ለማስገዛት ቁጥሩ በጣም ብዙ ነው። በእነሱ አባባል ያልሰለጠነው ደግሞ የአፍሪካ ህዝብ ቁጥር ለማኔጅመንትም አይመችም። እንግዲህ በሚል በጦርነት በረሃብ በበሽታ ሊቀንሱት ግድ ነው። በዚህም ስራ እንግዲህ በአንድ ድንጋይ ሁለት ወፍ ማለት ይቻላል። አንድም የህዝብ ቁጥር መቀነስ ነው፣ አንድም ሰይጣን ሰው ጋር ያለበትን ከዘፍጥረት ጀምሮ የነበረውን በቀል ለመበቀል ይጠቀምበታል። ይህንን ጥልቁ ይዟቸው ይወርዳል። ምክንያቱም ሰይጣን ብቻውን ወደ ሲኦል መውረድ አይፈልግም። ያለፈውን የኮሮና ዘመን እናስታውስ። የፈለገ ቢያሰሩ በስውር የሚከላከልን አምላክ እንዳለ አይተናል። በዛን ወቅት ባይሆን እኛ የእርስ በርስ ጦርነቱን ነቆረውን ብንቀንስ፣ በእምነታችን ብንተጋ ሰይጣንን ማሸነፍ ቀላል ነው። በእንደዚህ አይነት ችግር ስናሳልፍ እንግዲህ መረሳት የሌለበት ነገር ከውሸት ትንቢትና ከውሸት የባህል ሕክምናዎች ራሳችንን እንዲሁም መረጃዎችን መጠበቅ አለብን። ቤተሰቦቻችን መጠበቅ አለብን። በዛን ወቅት የምታስታውሱ ከሆነ ኮሮና ይህንን ቅመም ካልበላ መትረፍ አይችልም፣ ይህንን ካላደረገ ዘመን አይሻገርም የሚሉ በጣም ብዙ ትንቢቶች ነበሩ። እነዚህ አይነት ትንቢቶች ደግሞ አንድም ከነጋዴዎች ሊወጡ ይችላሉ። የተከዘኑ እህሎች አልሸጥላቸው ያሉ ቅመማ ቅመሞችን ሲሸጡ ነበር። በዛ ልክ ደላላዎች፣ የተለያዩ ሰዎች ሊያስነሱ ይችላሉ እንደዚህ አይነት ወሬ። ምክንያቱም አንዳንዴ ደግሞ ችግር ሲመጣ ኢቭን ጦርነት ሲነሳ የሚጠቀሙ ብዙ አካላቶች አሉ። በወንጀል ውስጥ የሚኖሩ ሰዎች ተጠቃሚ ይሆናሉ። በወረርሽኝም ሰዓት ልክ እንደዛው እና ህዝቡ ያኔ በኮሮና ሰዓት በጣም ደንግጦ ነበር። ምክንያቱም በዛ ሰዓት ትንቢቶች ተለቀው ነበር። የኢትዮጵያ የመጨረሻ ምጽአት ቀን ነው፣ ለትንሣኤዋ ለመሻገር እንደዚህ አድርጉ፣ እህል አስቀምጥ ተብሎ በጣም ብዙ ነጋዴዎች እህል እንዲሸጡ ተደርጓል። ህዝቤ ያው የዋህ ከመሆኑ የተነሳ ያኔ ነጋዴዎችን በብር እንግዲህ አግዟል ማለት ይቻላል። እና አሁንም ጥንቃቄ ማድረግ ያለባችሁ እንደዚህ አይነት ትንቢቶችን፣ መድኃኒቶችን መጠንቀቅ መቻል ነው። ሁሌም ፈጣሪን መያዝ፣ አስፈላጊ ከሆነ ደግሞ የተለያዩ መንገዶችን ተጠቅመን ራሳችን ማዳን እንዳለብን ከወዲሁ መልእክቴን አስተላልፋለሁ። እንዲሁም የሀገራችን ባህላዊ ሕክምና ላይ የሚሰሩ እንደነ ሐኪም አበበች፣ ዮሐንስ ሽፈራው የመሳሰሉ ብዙ ሐኪሞችም መጥተዋል። በአፋርም አንድ ወንድም ያለ እንደ ወጌሻም የባህል ሐኪምም እንደነዚህ አይነት ሰዎች አሉ በደንብ የሚንቀሳቀሱ። ስለዚህ እነሱን በደንብ መርምረን ከነሱም መረጃን በመውሰድ ራሳችንን ደግሞ እግዚአብሔር በሰጠን እውቀት መጠቀም አለብን። የባህል ሕክምና የሰይጣን ነው የጥንቆላ ነው ተብሎ እንድንጥለው የተደረገው ሌላ ራሱን የቻለ ሴራ ስላለው ነው። በተጨማሪም በአንድ ላይ በንቃት በጸሎት በመቆም እንደለመድ ነው እናልፈዋለን። ኮሮና እነሱን እንደጨረሰ አትርሱ። ያው ሁሌም እንደዚህ አይነት ፓንዳሚክ ሲመጣ እኛ አፍሪካውያን ከምስኪኖች ሳይሆን እነሱን ነው በብዛት የሚጨርስ። ምክንያቱም የኛ ላይፋችንም በጣም ድካም የበዛበት ስለሆነ ኤክሰርሳይዝ ስለምናደርግ ለትንሽ ነገርም አንረታም። ምክንያቱም ቦዲያችን በጣም ስትሬንግዝ አለው። በብዙ መንገድ የታደልን ፍጥረታት ስለሆንን በዛ ላይም ፈጣሪም ከጎናችን ስለሆነ ዛትማች መፍራት አያስፈልግም። በፈጣሪያችሁ ታምናችሁ መቆየትና ከበሽታው በተሻለ መጠን መጠንቀቅ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል የማቴዎስ ወንጌል ላይ እንግዲህ ምዕራፍ 11 ከቁጥር 28። ለዚህ ትልቅ ኃይለ ቃል መጠጊያ አምባ እንዳለን አይዟችሁ ሚለን ፈጣሪ እንዳለ የሚያሳይ ትልቅ ቃል ነው። እናም ውድ ቤተሰቦቼ ከመቼውም ጊዜ በላይ ነቅታችሁ በማስተዋል ህይወታችሁን እንድትመሩ እያልን በሌላ ሐሳብ እስክንገናኝ እንግዲህ ቸርን ሰንብት።